እንዘይነብር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች ሁላችሁም በእግዚአብሔር ስም እንደምሰነበታችሁ አሜን። የአምላካችን ስም ዛሬም ዘወትርም ከአጽናፈ ዓለም እስከ አጽናፈ ዓለም በላይ በማደሪያው በመላእክት አንደበት በታች በምድር በፍጥረታት ሁሉ ልሳን የተመሰገነ ይሁን። እንደ እግዚአብሔር መልካምና ቅዱስ ፈቃድ አብይ ጾምን ከጀመርን 5ኛ ሳምንት ላይ እንገኛለን። ይህ 5ኛ ሳምንት በቤተ ክርስቲያን አስተምሮ በቅዱስ ያሬድ ስያሜ ደብረ ዘይት ተብሎ ይጠራል ማለት ነው። የጾሙ መሃል የሚገኝ ወይንም የጾሙ አጋማሽ ሳምንት ነው። ደብረ ዘይት ተብሎ ይጠራል። ደብረ ዘይት ማለት እንግዲህ እንደ መጽሐፍ ትርጉም ስንመለከተው የወይራ ዛፍ የሚበዛበት ተራራ ማለት ነው። ደብር ማለት ተራራ ማለት ነው። ዘይት ማለት የወይራ ዛፍ የሚበቅልበት የበዛበት ተራራ ማለት ነው። ይህ ደብረ ዘይት ተራራ ከኢየሩሳሌም በስተምስራቅ በኩል ጥቂት ኪሎ ሜትር ርቆ የሚገኝ ቦታ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን እያስተማረ ሌሊት ሌሊት እየሄደ ያድርበት የነበረው ቦታ ነው። ጌቴሴማኒ አምላካችን መድኃኒታችን ኢየሱስ ክርስቶስ የጸለየበት ጌቴሴማኒ የሚባለው ቦታም ከደብረ ዘይት ስር ይገኛል ማለት ነው። ለምን 5ኛው ሳምንት ደብረ ዘይት ተብሎ ተጠራ ስንል አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ በሐዋርያት ጥያቄ መሰረት የመምጣቱን የዕለተ ምጽአትን ትምህርት በደብረ ዘይት ተራራ ላይ ስላስተማረ ደብረ ዘይት ተብሎ ተጠርቷል። በዚህ ዕለት የምናስበው የአምላካችን የመድኃኒታችን ኢየሱስ ክርስቶስን ዳግም ምጽአቱን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ 2 ምጽአቶች አሉት። አንደኛው ምጽአቱ ሰውን ለማዳን ያደረገው ምጽአት ነው። በስጋ ማርያም ተገልጦ 33 ዓመት ከ3 ወር ወንጌልን ዙሮ አስተምሮ በቀራንዮ አደባባይ ተሰቅሎ ሙቶ ከመቃብር ሞትን ድል አድርጎ ተነስቶ ዓለምን ወደ ቀደመ ክብሩ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሲኦል ወደ ገነት ከሐሳር ወደ ክብር የመለሰበት ይህ የመጀመሪያው ምጽአቱ ነው። ይህ ተስፋ ለአዳም የተሰጠ ለልጆቹ የተሰጠ ተስፋ ነበረ። ይህ ተስፋ ተፈጽሟል። ድህነት ዓለም ተፈጽሟል ተደርጓል ማለት ነው። ይህ የመጀመሪያው ምጽአቱ የሰውን ለማዳን ያደረገው ጉዞ ይሄ የመጀመሪያው ተስፋ ለአባቶቻችን የሰጠውን ተስፋ የፈጸመው ነው ማለት ነው። በደብረ ዘይት ተራራ ግን ያስተማረው አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ የሚመጣበትን የዳግም ምጽአቱን ትምህርት ወይንም ዳግም ምጽአቱን ሁላችንም ክርስቲያኖች ተስፋ የምናደርገውን ምጽአት ማለት ነው። መድኃኒታችን ኢየሱስ ክርስቶስ ከመቅደስ ወጥቶ በደብረ ዘይት ተራራ ወደ ደብረ ዘይት ተራራ በሄደበት ጊዜ ካጠገቡ ሐዋርያት ነበሩ። መቅደሱን አይተው የመቅደሱን ማማር የመቅደሱ እጹብ ድንቅ መሆን አይተው አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲያደንቅ በሰው እጅ የተሰራውን መቅደስ እንዲያደንቅላቸው ሐዋርያት ይህ መቅደስ እንዴት ያምራል ብለው ነግረውታል። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም እንዲህ እንደሆነ አይቀርም አለና የኢየሩሳሌምን መፍረስ የዳግም ምጽአቱን የዓለምን መምጣት ማለፍ አምልቶ አስፍቶ ስላስተማረ በደብረ ዘይት ተራራ ይህ ሳምንት ደብረ ዘይት ተራራ ይባላል ማለት ነው። በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ 30 እስከ ፍጻሜውን ብናነበው እስከ 36ም ድረስ የሚያስረዳው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግም ምጽአት ነው ማለት ነው። ሐዋርያት ይህንን ነገር ሲላቸው ቀርቦ ሀቢሁ አርዳኢሁ ሐዋርያት ለብቻቸው ወደ እርሱ ቀርበው ንገረን ይህ መቼ ይሆናል አሉት። ንገረን ይህ መቼ ይሆናል? የመምጣትህ ዓለም የማሳለፍህ ምልክቱ የዓለም ማለፍ ምልክቱ ምንድን ነው? ንገረን መቼ ይሆናል አሉት። ዓለምን አምላካችን መድኃኒታችን ኢየሱስ ክርስቶስ እምሃበ አልቦ ካለመኖር ወደ መኖር አምጥቶ ፈጥሮታል። ከየት እንዳመጣው የሚያውቀው ራሱ አምላካችን እግዚአብሔር ነው። ዓለምን ወደ አለመኖር ካለመኖር ወደ መኖር ካመጣ በኋላ አሁንም ደግሞ ይሄንን ዓለም ከመኖር ወደ አለመኖር ያሳልፈዋል ማለት ነው። ስለዚህ
ሐዋርያት ይህ ነገር መቼ ይሆናል ብለው ጠይቀውታል። ስለዚህ በሐዋርያት ጥያቄ የተሰጠ የዳግም ምጽአት ትምህርት ነው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል ስንመለከት ብዙ ጊዜ ጥያቄ የተጠየቀ በጥያቄው መንስኤ ወይንም ጥያቄው ምክንያት በማድረግ ብዙ ትምህርቶችንና ብዙ ጥያቄዎችን ይመልሳል ማለት ነው እና ንገረን ካሉት በኋላ ሲጀምርላቸው በማስጠንቀቂያ ነው የጀመረው። እንዳያስቷችሁ ተጠንቀቁ ብሎ ነው የጀመረው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የጀመራላቸው ምልክቱን በመንገር ዓለም ከማለፉ ዓለም ከመጥፋቱ ካለመኖር ወደ አለመኖር ከማለፉ በፊት የሚመጡ ብዙ አይነት ምልክቶች አሉ። ብዙ አይነት ምልክቶች በዓለም ውስጥ ይከሰታሉ ካለ በኋላ እንዳያስቷችሁ ግን ተጠንቀቁ ካለ በኋላ የመጀመሪያው ምልክት ምንድነው? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ አላቸው። የመጀመሪያው ምልክት ይሄ ነው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ይህ ማለት ምንድነው? ሐሰተኛ ክርስቶሶች አሉ ማለት ነው። መድኃኒታችን ኢየሱስ ክርስቶስ ሰው ከመሆኑ በፊት ክርስቶስ ነኝ ብለው የተነሱ በብሉይ ኪዳን እነ ቴዎዳስ ዘገሊላ የሚባሉ በሐዋርያት ሥራ ስናነብ ነበሩ እና እነ ቴዎዳስ ዘገሊላ ልክ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ 12 ሐዋርያት አበጁ፣ 72ቱ አርድእት ሰበሰቡ፣ 36ቱ ቅዱሳት አንስት አስነሱ። እነዚህን አስከታይ አድርገው ዓለምን ነፃ የምናወጣ መሲሁ እኛ ነን በማለት ሐሰተኛ ክርስቶሶች ወይንም በኢየሱስ ክርስቶስ በእውነተኛው በኢየሱስ ክርስቶስ በአዳኙ በመሲሁ በአምላካችን በመድኃኒታችን በኢየሱስ ክርስቶስ በብሉይ ኪዳን መጥተው ነበር። ግን ከእግዚአብሔር ስላልሆኑ ገማልያል እንደተነገረው ከእግዚአብሔር ስላልሆኑ እነርሱም ጠፉ፣ ተከታዮቻቸውም ተበትነዋል ማለት ነው። ይሄ በብሉይ ኪዳን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ከሆነ በኋላም እንዲሁ ሐሰተኞች ክርስቶስ እንደሚነሱ በተለይ ደግሞ ዳግም ምጽአት እየቀረበ የዓለም ማለፏ የዓለም መጥፋቷ እየተቃረበ ሲመጣ በኢየሱስ ክርስቶስ ስም የሚመጡ ብዙ ክርስቶሶች፣ ብዙ ሐሰተኛ ክርስቶሶች፣ ብዙ ሐሰተኛ ኢየሱሶች እንደሚመጡ ለሐዋርያት ምን አላቸው? በስሜ እኔ ክርስቶስ ነኝ እያሉ ሐሰተኞች ክርስቶስ ይመጣሉ፣ እንዳያስቷችሁ ተጠንቀቁ ብሎ የመጀመሪያው ምልክት ነገራቸው። ሁለተኛው ምልክት ምንድነው? አጠራጠር እያደረግን ለማየት የጦርነት ወሬ ወይንም የጦርነት ወሬ ይሆናል። የጦር ወሬ በሰማችሁ ጊዜ አትደንግጡ አላቸው። የጦርነትን ሁለተኛው ምልክት የጦርነት ወሬ ነው። የጦርነት ወሬ ይሆናል ማለት ነው። ይህ የጦርነት ወሬ አሁን እንዳሁኑ በአንዱ ሀገር ተከስቶ በአንዱ ሀገር የሚቀራል ዓለም አቀፋዊ የሆነ ጦርነት ይሆናል። ዓለም በሙሉ መረጋጋት ያቅታታል። መረጋጋት አትችልም። ይሄኛው ምልክት ዓለም አቀፍ ነው። የሚያምን የማያምን የእግዚአብሔር ብዝ የእግዚአብሔር ያልሆነ ሳይለይ በዓለም የጦርነት ወሬ የዓለምን ዜና ይይዘዋል፣ ያጣብበዋል ማለት። ስለዚህ የግድ ደግሞ ይሄ ሲሆን ግን ምን አትበሉ አለ? አትደንግጡ። ልትደነግጡ አይገባም፣ ልትረበሹ አይገባም። አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት እኔ ሄዳለሁ ሲላቸው ይታወኩ ነበረ። ምን አላቸው ግን? በእኔም እመኑ በአባቴም እመኑ፣ ልባችሁ አይታወክ አላቸው። ስለዚህ የጦርነትን ወሬ በሰማችሁ ጊዜ ምን አትበሉ? አትደንግጡ፣ አትረበሹ። ይህ ግድ ሊሆን ነው አለ። ከዛ ቀጥሎ ይሄ የጦርነት ወሬ ከተወራ በኋላ ህዝብ በህዝብ ላይ ደግሞ አንዱ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል፣ እርስ በእርሱም ይለያያል። እርስ በእርሱ ይሄ ሶስተኛው ነው። ደግሞ ይሄ ወሬው ከተወራ በኋላ ደግሞ እንደገና ምን ይሆናል? ጦርነቱ ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ርዕስ በርሱ የአንድ ሀገር ህዝብ እርስ በርሱ ምን ይላል? ይተላለቃል፣ ይጠፋፋል። መንግስት ከመንግስት ጋር ይዋጋል። የጦርነቱ ወሬ አዋጅ ይጎሰማል። ስለዚህ ይህ በዚህ ይሆናል። ሶስተኛው ምልክት በህዝብ በህዝብ ላይ መንግስት በመንግስት ላይ ምንም ወገኑ ዘመዱ እንደውም በዚህ ቀጥሎ ምንድነው? አባትና ልጅ ሌላና ሌላ ቦታ ሆነው ይገጥማሉ። አባትና ልጅና አባት ጦርነት የሚገጥሙበት ህዝብ በህዝብ ላይ የሚነሳበት ትልቅ ጦርነት ይሆናል። ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል አላቸው። ይሄ ምልክቱ ነው። ቀጥሎ ያለው ረሃብ ነው። ዓለም አቀፋዊ ረሃብ ይሆናል፣ ድርቅ ይሆናል፣ ቸነፈር ይሆናል፣ የምድር መናወጥ ይሆናል።
በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ ግን አላቸው የምጥ መጀመሪያዎች ናቸው። አምላካችን ረሃብ ይሆናል አለ። ዓለም አቀፋዊ ረሃብ። አሁን የረሃብ ዜና የማይሰራበት፣ ረሃብ የሌለበት፣ ጦርነት የሌለበት፣ ቸነፈር የሌለበት፣ የምድር መናወጥ የሌለበት፣ ልዩ ልዩ ንዑስ ውስታ የዓለምን ገጽታ የሚቀይሩ ነገር፣ ሰላም የሚጠፋበት ዘመን ይሆናል ማለት ነው። ስለዚህ አምላካችን ምን አላቸው? ዓለም አቀፋዊ ረሃብ ይሆናል፣ ዓለም አቀፋዊ ድርቅ ይሆናል፣ ዓለም አቀፋዊ የምድር መናወጥ ይሆናል፣ ልዩ ልዩ መከራ ይመጣል ካለ በኋላ ይህ ሁሉ ግን ገና የምጥ መጀመሪያ ነው የሚላቸው። ይሄ ሁሉ ግን የምጥ መጀመሪያ ነው። እንግዲህ በብሉይ ኪዳን መጽሐፍ ስናነብ የረሃብ በጣም ትልቅ የረሃብ ዘመን እንደነበረ ልጅ እናት ልጇን እስከምትበላበት ድረስ የተደረሰበት በጣም የመከራ ዘመን። ከዚያ ደግሞ ልዩ የሆነ የከፋ ረሃብ ይመጣል። የከፋ ረሃብ ሕፃናት፣ አዛውንቶች፣ ወጣቶች፣ ሕዝብ በሙሉ በረሃብ የሚያልቅበት፣ የሚላስ የሚቀመስ የሚጠፋበት፣ ድርቅ እንስሳዎች በወጡበት የሚቀሩበት፣ ሰዎች የሚጠጡት ውሃ የሚያጡበት በረሃ። ይሄ የተፈጥሮ ምንድነው? የተፈጥሮ ሁኔታ የሚዛባበት ሁኔታ ይሆናል። ድርቅ ይሆናል፣ ቸነፈር ይሆናል፣ ልዩ ልዩ የምድር መናወጥ ይሆናል እየሆነ እንዳለው አሁን እንደምናየው። ይሄ ግን ሲሆን ግን በአንድ ሀገር ሆኖ በአንድ ሀገር የሚቀር ሳይሆን በሁሉም ሀገር የሚከሰት ዓለም አቀፋዊ የሆነ ነው። ይሄ የምጥ መጀመሪያ ነው። ገና የምጥ መጀመሪያ ነው። ዋናው ምጡ፣ ዋናው መከራው፣ ዋናው ችግሩ፣ ዋናው ፈተናው ገና አልጀመረም። ይህ ሁሉ ምንድነው አላቸው? የምጥ መጀመሪያ ነው። ከዛ ቀጥሎ በዚያን ጊዜ ይላቸዋል በክርስቶስ የሚያምኑ ሰዎች ለመከራ ተላልፈው ይሰጣሉ። በክርስቶስ የሚያምኑ አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ዓለም እናንተን ቢጠላችሁ አስቀድሞ እኔን እንደጠላ እወቁ። ዛሬ በዘመናችን በኢየሱስ ክርስቶስ በትክክለኛው በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሚያምኑ የሚሳደዱበት ዘመን፣ መከራ በክርስቲያኖች መከራ የሚበዛበት ዘመን። ይሄ ሁሉ ግን በኢየሱስ ክርስቶስ የሚያምኑ ተላልፈው የሚሰጡበት፣ ለነገስታት፣ ለመኳንንት፣ ለአላውያን ነገስታት ለማያምኑ ተላልፈው የሚሰጡበት፣ የሚገደሉበት፣ የሚሰደቡበት፣ የሚጠሉበት፣ የሚገለሉበት፣ ብቸኝነትን የሚያስተናግዱበት መከራ የበዛበት ዘመን ይመጣል። በኢየሱስ ክርስቶስ የሚያምኑ ሰዎች ለመከራ ተላልፈው ይሰጣሉ። ይሄ ብቻ አይደለም፣ ስለ ስሙም በአሕዛብ ዘንድ የተጠሉ ይሆናሉ። ስለ ኢየሱስ ክርስቶስም በአሕዛብ ዘንድ የተጠሉ ይሆናሉ። ገበያ ወጥተው እንደሌላው ሕዝብ ላይስተናገዱ ይችላሉ። ወጥተው የመግዛትና የመሸጥ፣ ወጥተው ሰላም የመመለስ፣ ወጥተው ከሰው ጋር ተገናኝተው ሰላም ወደ ቤታቸው የመግባት ይሄ ሰብአዊ እንኳን የሚባለው ነፃነት ለክርስቲያኖች ላይኖራቸው ይችላል። ያን በዕለተ ምጽአት ጊዜ ሰብአዊ የሚባለው እንኳን የመናገር ወጥቶ የመግባት የመዘዋወር ክርስቲያን ከሆኑ እየተፈለጉ ሊገደሉ በስሜ ምክንያት በአሕዛብ ዘንድ የተጠሉ ይሆናሉ። እስከዚህ ድረስ ነው። ስለዚህ ይህ ሁሉ መከራ ይሆናል ካለ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄን ካላቸው በኋላ ብዙ ሐሰተኞች ነቢያት ይነሳሉ፣ ሐሰተኞች መምህራን ይነሳሉ አላቸው። ሐሰተኞች መምህራን አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወራትም ሐሰተኞች ክርስቶሶች ሐዋርያትን በሚያስተምሩበት ጊዜ ሐሰተኞች ነበሩ። ስለዚህ ሐሰተኞች ነቢያት፣ ሐሰተኞች መምህራን ይነሳሉ ካለ በኋላ እነዚህም ደግሞ ብዙዎችን ያስታሉ አላቸው። ብዙዎችን ያስታሉ። አሁን በዘመናችን እንደምናየው ማለት ነው። ምንም መሰረት የወንጌል መልክ የሌለው ምንም መሰረት የሌላቸው ግን ህዝቡ ራሱ ሞኝ ሆኖ የታየበት ብዙዎች የሚሳቱ በሁለት እግራቸው በክርስትናው ቆመዋል እንኳን ብለን የምናስባቸው እየሳቱ ያሉበት ዘመን ማለት ነው። ብዙ ሐሰተኞች መምህራን፣ ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት፣ ሐሰተኞች አገልጋዮች ለዝና፣ ለጥቅም፣ ለክብር የሚያገለግሉ ለከንቱ ውዳሴ ክርስቶስን የሚሸፍኑ የክርስቶስን ክብር ለራሳቸው የቤተ ክርስቲያንን ክብር ለራሳቸው የሚያደርጉ በሐሰት ብቻ የሚኖሩ በሌላው በአውሬው መንፈስ የሚንቀሳቀሱ ማለት ነው። በአውሬው መንፈስ የሚንቀሳቀሱ የሚይዙትን የሚጨብጡትን የማያውቁ ብዙ ሐሰተኞች መምህራን ይነሳሉ። እሱ አይደለም እኮ የሚገርመው የሐሰተኞች መምህራን መነሳት ሳይሆን ብዙዎችን ማሳታቸው ነው።
ቢቻላቸውስ አለ የተመረጡትን ሁሉ ባሳቷቸው ነበር። የተመረጡትን በገድል የጸኑትን፣ በትሩፋት የጸኑትን፣ በሃይማኖት የጸኑትን፣ በምግባር የጸኑትን ቢቻላቸው እነርሱን በምን ማሳት በቻሉ። ስለዚህ ይሄ ይነሳሉ ካለ በኋላ የአመጽ ይበዛል፣ ከብዙዎች ከአመጽ ብዛት የተነሳ ፍቅር ትቀዘቅዛለች ይላል። ይሄ የምጽአት ምልክት ነው። አሁን ሰው ራስ ወዳድ ነው ሲባል ዝም ብሎ ራሱን አሁን በዚህ በጢሞቴዎስ መልእክት ስንመለከት ብዙዎች ራሳቸውን ይወዳሉ፣ ሆዳቸው አምላካቸው ይሆናል፣ አምላካቸው ሆዳቸው ይሆናል፣ ለቤተሰቦቻቸው የማይታዘዙ ፍቅርን የማያውቁ ቅድስና የሌላቸው ይሆናሉ ነው። ስለዚህ ከአመጽ ብዛት የተነሳ ከኃጢአት ብዛት የተነሳ ኃጢአት ከመገንፈሉ ከመብዛቱ የተነሳ ፍቅር ከብዙዎች ይቀዘቅዛል። ፍቅር የምንለው መንፈሳዊውን ፍቅር ነው። እግዚአብሔራዊ ፍቅር ነው። መጽሐፍ ቅዱሳዊ ፍቅር ነው። ይሄ እንስሳዊ የሆነውን ፍቅር አይደለም። በጥቅም የተያያዘውን የተሳሰረውን ፍቅር አይደለም። እግዚአብሔራዊ መጽሐፍ ቅዱሳዊ መንፈሳዊ ትርጉም ያለውን ፍቅር ነው። የክርስቶስን ፍቅር ነው። ያ የክርስቶስ ፍቅር መስቀል ላይ ያየነው የክርስቲያኖች ፍቅር፣ የክርስቲያኖች የመጀመሪያዎቹ ፍቅር፣ የክርስቲያኖች ፍቅር አንድነት ይቀዘቅዛል፣ እንዲሁም ትጠፋለች ነው የሚለው። የመጀመሪያዎቹ ክርስቲያኖች እኮ የሐዋርያት ምልክታቸው የመጀመሪያዎቹ ክርስቲያኖች ምልክታቸው የሚታወቁት በአሕዛብ ዘንድ በፍቅር ነው። የመጀመሪያዎቹ የክርስቲያኖች ምልክት ፍቅር ነበር። ማዕተብ አልነበረም። ማዕተብ አስረው አይደለም የታወቁት። ማዕተብ አስረው አይደለም ክርስቲያኖች የተባሉት። እኒህ ክርስቲያኖች ፍቅራቸው እንዴት ያስቀናል ተብሎ የተነገረላቸው በሚጠሏቸው በአሕዛብ ዘንድ። ስለዚህ ከብዙዎች ዘንድ አመጽ ይበዛል፣ መገዳደል ይበዛል፣ ተንኮል ይበዛል፣ በቀል ይበዛል፣ ጥላቻ ይበዛል። ይሄ ሲበዛ ከአመጽ ብዛት የተነሳ ምን ፍቅር ከብዙዎች ዘንድ ትቀዘቅዛለች። በዚያን ጊዜ እስከ መጨረሻው የጸና ብቻ ይድናል። እስከ መጨረሻው የጸና ነው። መከራውን ችሎ ፈተናውን ችሎ ውጣውረዱን ችሎ የሚመጣበትን ሁሉ ታግሶ እርሱ የጸና እሱ ይድናል። ትዕግስትን ያዘወተረ ይድናል አላቸው። ስለዚህ መዳኛ መንገዳችን ትዕግስት ነው ማለት ነው። መዳኛ መንገዳችን ትዕግስት፣ ጽናት፣ ብርታት፣ የሚመጣውን መከራ ሁሉ ከክርስቶስ ፍቅር ማን ይለየኛል እንዳለው ሐዋርያው ቅዱስ ጳውሎስ ረሃብ ነው፣ መከራ ነው፣ ችግር ነው፣ መራቆት ነው፣ ፈተና ነው። ከክርስቶስ ፍቅር ማንም አይለየኝም እንዳለ ከክርስቶስ ፍቅር የሚለየኝም የለም፣ በክርስቶስ ፍቅር የምተከው የለም ብሎ የጸና ሊድን ይችላል። የሚድነው እሱ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ። ከዛ በኋላ ምን አላቸው? ለአሕዛብ ምስክር እንዲሆንባቸው ይህ የመንግስት ወንጌል አለ በብዙዎች ዘንድ ምን ይላል? ይሰበካል። በማያምኑ ህዝቦች ቤት ሳይቀር አሁን በእያንዳንዳችን ቤት፣ በእያንዳንዳችን እጅ፣ በእያንዳንዳችን ቤት መጽሐፍ ቅዱስ እየተሰበከ ነው። የመንግስት ወንጌል የክርስቶስ እውነተኛው ትክክለኛው ወንጌል በሚዲያ እየሰማነው ነው፣ እያየነው ነው። እየሰማን እንዳልሰማን እያየን እንዳላየን ልናልፈው እንችላለን። ግን ምስክር ሊሆንባችሁ ይላል። አልሰማሁም፣ አላየሁም፣ አላነበብኩም እንዳይል ሁሉ ነገር ተመቻችቷል። በአሕዛብ በማያምኑ ሰዎች ሳይቀር ይህ የመንግስት ወንጌል ይሰበካል። ምን ሊሆንባቸው አለ? ምስክር ሊሆንባቸው ይህ የመንግስት ወንጌል ይሰበካል ካለ በኋላ በዚያ ሰዓት በነቢዩ ዳንኤል እንደተባለው የጥፋት ሰው በጽድቅ ስፍራ፣ የርኩሰት ሰው በተቀደሰው ስፍራ ቆሞ ይታያል። ክፉ ዲያብሎስ በሐሳዊ መሲህ አድሮ የተቀደሰውን ያረክሳል፣ የታነጸውን ያፈርሳል። ስለዚህ አውሬው በማይገባ በቤተ መቅደሱ የንግድ ቦታ፣ ቤተ መቅደሱ የርኩሰት ቦታ፣ የተቀደሰው ስፍራ የማይገባ ስራ የሚሰራበት፣ ጸያፍ ነገር የሚነገርበት፣ የክርስቶስ ወንጌል መነገሩ ቀርቶ የተለያየ ነገር የሚሰበክበት የሚነገርበት ቦታ ይሆናል እና የታነጸው የሰው ልጅ ህይወት ይፈርሳል። የተሰራው የተቀደሰው የሰው ልጅ ህይወት ይረክሳል። የዛን ጊዜ የማይገባው ያ በነቢዩ ዳንኤል የተነገረው የጥፋት ሰው በጽድቅ ስፍራ ቆሞ ባያችሁ ጊዜ ያን ጊዜ አንባቢው ያስተውል ይላል። ሊያስተውል ይገባል በዚያን ሰዓት። ከዚያ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህ ገና ምጽአት ከመሆኑ የአምላካችን መድኃኒታችን ኢየሱስ ክርስቶስ
ዓለምን ለማሳለፍ ከመምጣቱ በፊት የዓለም ማለፍ ምልክቶች ናቸው። ከዚያ በኋላ እንዲህ ይላቸዋል የበለስ ቅጠል በለመለመ ጊዜ የክረምት መቃረቡ እንዲታወቅ የእስራኤል መንግስት የጠፋችው የእስራኤል መንግስትም መመስረት የመድኃኒታችን የመምጣቱ ምልክት ናት። ያን ጊዜ በደጅ እንደደረሰ ወቁ ይላል። ያን ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ በደጅ የበለስ መለምለሟ ለክረምት መምጣት ምልክት እንደሆነ ክረምት እንደቀረበ እንደሚታወቅ የእስራኤል የጠፋችው የእስራኤል መንግስት መመስረትም መድኃኒታችን ኢየሱስ ክርስቶስ ለመምጣቱ ምልክት ነው። ያን ጊዜ በደጅ እንደቀረበ ወቁ። ግን በደጅ ስለቀረበ ክርስቶስ በበረሃ አለ ቢሏችሁ እንዳትወጡ፣ ሐሰተኞች ክርስቶስ ስለሚበዙ። በደጅ በገዳም አለ፣ በበረሃ አለ፣ በዚህ አለ፣ ወደዚህ አለ ቢሏችሁ እንዳትወጡ። መብረቅ ከሰማይ ብልጭ ሲል ለሁሉ እንደሚያበራ የክርስቶስ ምጽአትም እንደዚህ ነው ይላቸው። ይህን በጣም ብዙ ማስጠንቀቂያ ከነገራቸው በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚያ በኋላ እኛ በማናውቀው ጊዜና ሰዓት እግዚአብሔር ወልድ በግርማ መለኮቱ በክብረ ትስብእቱ ከቅዱሳን መላእክት ጋር በደመና ይመጣል ነው። በደመና ያን ጊዜ በደመና ይገለጣል። እኒህ ምልክቶች ካለፉ በኋላ የጥፋት ሰው ካለፈ በኋላ ይሄ ሁሉ ካለፈ ይሄ ሁሉ መከራ ካለፈ በኋላ በደመና በአእላፍ መላእክት ታጅቦ ይመጣል። የሚመጣው እንደ ድሮ በከብቶች በረት ለመወለድ አይደለም፣ ለመገረፍ አይደለም፣ ለመገፈፍ አይደለም፣ ለመወጋት አይደለም፣ ለመቸንከር አይደለም፣ ዋጋ ለመክፈል አይደለም። አሁን በግርማ መለኮቱ ነው። ትርዕድ ምድር ግርማሁ፣ ከግርማው የተነሳ ምድር ትንቀጠቀጣለች ይላል። ከግርማው የተነሳ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ግርማ የተነሳ ምን ይላል? ምድር ትንቀጠቀጣለች። ያን ጊዜ የወጉት ያዩታል፣ የምድር ወገኖች ሁሉ የሐዘን ድምፅ ያሰማሉ ይላል የራዕየ ዮሐንስ ምዕራፍ 1 ቁጥር 6-8። የወጉት ያዩታል፣ የሰቀሉት ያዩታል። ፈራጅ አምላክ ለፍርድ ነው የሚመጣው። ቀድሞ ዓለምን ለማዳን ነው፣ አሁን ለፍርድ ነው። ቀድሞ ለመገረፍ ነው፣ አሁን በግርማ ለመገለጥ ነው። ቀድሞ ለመገረፍ ለመገፈፍ መከራ ለመቀበል ነው፣ አሁን ግን ለኃጥአንና ለጻድቃን እንደየዋጋቸው እንደየክብራቸው እንደየስራቸው ለሁሉም እንደየስራው መርምሮ ለመክፈል ነው። ስለዚህ የወጉት በፊታቸው ተሰቅሎ ያዩታል። ያን ጊዜ ያለቅሳሉ፣ የማይጠቅም ልቅሶ ነው። ያን ጊዜ ይጮሃሉ፣ የማይጠቅም ጩኸት ነው። ያን ጊዜ እናት የልጇን ጩኸት፣ አማት የምራቷን ጩኸት አትሰማም። ያን ጊዜ የማይጠቅም ጩኸት ነው፣ የማይጠቅም ፍጅት ነው፣ የማይጠቅም ልቅሶ ነው፣ የማይጠቅም ሐዘን ነው። በምድር ላይ እያለን ነው ስራ የምንሰራው። በምድር በዚህ ዓለም እያለን ንስሐ ለመግባት ለማልቀስ ለማዘን እንዳያስቷችሁ ተዘጋጅታችሁ ጠብቁ። ሌባ ድንገት እንደሚመጣ የክርስቶስ ምጽአት እንደዚህ ነው። የጥፋቷ ድንገት እንደዘነበ በኖህ ዘመን የክርስቶስ መምጣትም እንደዚህ ነው። አይታወቅም፣ ሰዓቱን ማንም አያውቀውም ብሏቸዋል። አልቦ ዘያምራ፣ ማንም የሰው ልጅ ቢሆን መላእክትም እንኳን ቢሆኑ ከአብ ብቻ በቀር ማለት ወልድ አያውቅም ማለት አይደለም። ወልድ አያውቅም ማለት ሲሆን የሰው ልጆች በሙሉ ፍጥረታት የተባሉ እንደገና አምላካችን መድኃኒታችን ኢየሱስ ክርስቶስ አላዋቂ ነው ለማለት ሳይሆን የሰው ልጆች በሙሉ እንኳን ቢሆን ማንም መላእክትም ቢሆኑ ያችን ሰዓት የሚያውቃት የለም። በፈቃድ በስልጣን በአገዛዝ አንድ የሆነ እግዚአብሔር ብቻ ነው የሚያውቃት። ስለዚህ ተዘጋጅታችሁ ጠብቁ። የወጉት በፊቱ አይተው ያለቅሳሉ፣ ኃጥአን ያነባሉ፣ ያለቅሳሉ። ግን በዚያን ሰዓት አምላካችን መድኃኒታችን ክርስቶስ የጨለመበት ያመሸባቸው የመሸጊ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጥአንን በግራ ጻድቃንን በቀኙ ያቆማል። ጥንቱን የሚያስነቻቸው በሁለት ትንሣኤ ነው። ጥንቱንም አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጥአንና ጻድቃን ትንሣኤ ዘለክብርና ትንሣኤ ዘለሐሳር የሚባላል። ለሐሳር ለመከራ ለፈተና ለገሃነመ እሳት የሚነሱ አሉ። ያን ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ በመጣበት ጊዜ ምድር አደራዋን ትመልሳለች። ሙታን እንዳይን ጥቅሻ ይነሳሉ። ከተነሱ በኋላ ኃጥአንም ጻድቃንም ስራቸውን ይዘው ያን ጊዜ ጻድቃን በአባታቸው መንግስት ከፀሐይ 7 እጅ ያበራሉ።
አምላካችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 25 እንደተናገረው ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል የሚሉትን ቃላት ይነግራቸዋል። ለዘላለም ወደ ተዘጋጀ ወደ አባታችሁ መንግስት ግቡ የሚል በዚያ ሐዘን፣ ጭንቀት፣ መከራ፣ ፈተና፣ ውጣ ውረድ፣ የልብስ ማለቅ፣ መጨነቅ ወደ ሌለበት ዮሐንስ አፈወርቅ እንደነገረን ሐዘን የለም፣ ጭንቀት የለም፣ መከራ የለም፣ ውጣ ውረድ የለም፣ ማዘን የለም፣ መራብ የለም፣ መጠማት እንደ ሰማይ መላእክት ሆኖ ወደሚኖርበት ወደ ዘላለማዊ ህይወት ይሄዳሉ። ኃጥአንን በወቀሳ ቃል ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም በሚለው ቃል ደግሞ ወደ መልእክተኞቹና ለሰይጣን ወዘዝጋቸው ወደ ገሃነመ እሳት ሂዱ በማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጥአንና ጻድቃንን በዚህ መልኩ ይለያቸዋል ማለት ነው። ስለዚህ አሁን ይሄ በጣም ረጅም የሆነው ክርስቲያኖች ተስፋ የምናደርገው ወንሴፎ ትንሣኤ ሙታን ትንሣኤ ዘጉባኤ ሁላችንም የምንነሳበት ባራዊት ወድ ያለው እሳት የበለው ውሃ የወሰደው ሁሉ በልዩ ልዩ ሞት ሁሉም ኃጥአንም ጻድቃንም በአንድ ላይ የሚነሱበት ትንሣኤ ዘጉባኤ ክርስቲያኖች ተስፋ የምናደርገው የማያልፈውን ዓለም የምንወርስበት ያንን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ረጅም ትምህርት የተማርንበት ደግሞም የክርስቲያኖች ተስፋ የሆነውን ትንሣኤ ዘጉባኤን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰንበት በደብረ ዘይት ተራራ ያስተማረበት ስለሆነ ዕለቱ ደብረ ዘይት ተብሎ ባስተማረበት በተራራው ስም ተጠርቷል ማለት ነው። ዳግም ምጽአትን በቤተ ክርስቲያናችን በዓመት 2 ጊዜ ነው የምናስታውሰው። በጳጉሜን ቀናት እናስታውሰዋለን፣ በዚህ ዕለት እናስታውሰዋለን ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ምልክቶቹን ተናገረ። ምድር አደራዋን እንደምትመልስ ምልክቶቹን ከነገራቸው በኋላ ካስተማራቸው በኋላ ሐዋርያትንም ከነገራቸው ካጽናናቸው እንዳያስቷችሁ ተጠንቀቁ ካለ ካስተማረ በኋላ ዓለም እንደምታልፍ ከተናገረ በኋላ ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ በዚህ ይጨርሳል ማለት ነው። ስለዚህ ይህንን የምናስታውስበት ስለሆነ ቅዱስ ያሬድ ይህንን ዕለት ደብረ ዘይት በማለት ሰይሞታል። ጾሙም ደግሞ እኩለ ጾም ተብሎ የሚጠራበት ጾሙ ማከል ግማሽ የምናደርግበት ጾም ስለሆነ በዚህ ዕለት የአምላካችን የመድኃኒታችን ኢየሱስ ክርስቶስ ኃጥአንንም ጻድቃንንም እንደየዋጋቸው እንደየስራቸው ለመክፈል የሚመጣበት ዕለት ክርስቲያኖች የማያልፈውን ዓለም የምንወርስበት ተስፋ የምናደርግበት ይህ የሚጠፋው ዓለም ሳይሆን የማይጠፋውን ዓለም የምንወርስበት ተስፋ የምናደርግበት ዕለት ስለሆነ ይህ ዕለት ደብረ ዘይት ተብሎ ይጠራል ማለት ነው። ያስተማረን የመከረን አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።